ወሎ ባህል አምባና የደሴ ትዝታ። በ1928 ዓመተ ምህረት 6 የጣሊያን ዜግነት ያላቸው ጓደኛሞች ወደ ደሴ ከተማ መጡ። ሎሬንዞ ማሲሞ የተባለው ሰው ጣሊያን ሮም ውስጥ ኒኮልዘኑ የተባለ ሰው ጋር በጋራ የከፈተው ሲኒማ ቤት ነበረው። ይህ ሎሬንዞ ማሲሞ በሮማ የነበረው ሲኒማ ቤት ሸጦ ድርሻውን ይዞ ወደ የኔዋ ደሴ ከተማ ከ5 ጓደኞቹ ጋር መጣ። የልዩ ማዕረግ ክፍሎች በግራና በቀኝ ፎቅ ላይ 12 በ12 ክፍሎች ያሉት ወደ ልዩ ማዕረግ ፎቅ ለመውጣት የሚያስብ ሰው ሌላውን ሲኒማ ተመልካች በማይረብሽ መልኩ ሲወጣና ሲወርድ አውቶማቲክ ዘመናዊ መብራት የተገጠመለት በዘመኑ የመጨረሻ የሆነው የፊልም ፕሮጀክተር የነበረው ከመድረክ ግንባታው እስከ መቀመጫ ወንበሮቹ ድረስ እዚህ ቦታ ቀረው የማይባል ዘመናዊ ሲኒማ ቤት ደሴ ከተማ ላይ ተገነባ። ይህ ሲኒማ ቤት ከተገነባ ከ3 ዓመት በኋላ ስያሜውን ለውጦ ሲኒማ ደሴ ተባለ። ሲኒማ ደሴ 3 የተለያዩ የማዕረግ ቦታዎች ነበሩት። አንደኛ ማዕረግ 2 ብር ይከፍልበት ነበር። አረንጓዴ ትኬት ያስክ ባለ አንደኛ ማዕረግ ከሆንክ ከነ ቤተሰብህ ቁልፍ ይሰጥህና ፎቅ ላይ በልዩ ክብር 1 ክፍል ይዘህ ትታደማለህ። ባለ ቢጫ ትኬት ከሆንክ ደግሞ 1 ብር ከፍለ ፊት ለፊት ትቀመጣለህ። 50 ሳንቲም ብቻ ከያዝክ ቀይ ትኬትን ተቀበለ ፊት ለፊት ፎቅ ላይ ትወጣለህ። ደሴ እንደ ዛሬው ሳይሆን የጥበብ አገር ነበረች። በደርግ ዘመን ማለትም በ1971 ዓመተ ምህረት የወሎ ላሊበላ ኪነት ቡድን ሲቋቋም ሲኒማ ቤቱም ስያሜውን ቀይሮ ወሎ ባህል አምባ ሲባል በዘመኑ ኢትዮጵያ ውስጥ የነበሩ ሁሉም ቲያትሮች በዚህ አዳራሽ ለደሴ ሕዝብ ይታዩ ነበር። አሉ የተባሉ የአገሪቱ ስመጥር ሙዚቀኞች እዚህ መድረክ ላይ ቆመው ያዜሙ ነበር። በደርግ ጊዜ እንኳን ደሴ ላይ 22 ወይም 23 የኪነት ቡድኖች ነበሩ። ገበሬ ማህበር የኪነት ቡድን፣ ላሊበላ የኪነት ቡድን፣ ከተማ አቀፍ የኪነት ቡድን፣ ፖሊስ የኪነት ቡድን። ኧረ ስንቱ የደሴ ልጆች የጥበብ መፍለቂያ የሆኑት እና አቢሲኒያ የነገ ተስፋ ማህበር የት ገቡ? እነ ሰናየ አማተር ስነ ጽሑፍና ጋዜጠኝነት መምሪያዎች የት ሄዱ? እነ መንጎል የጋዜጠኞች ማህበር፣ ባሌት የሰዓሊያን ማህበር፣ እነ ሰርከስ ደሴ፣ እነ ቤተሰብ መምሪያ፣ እነ ነጸብራቅ፣ እነ ህብረት አማተር የስነ ጽሑፍ ማህበር፣ እነ ጥበብ አምባ የሙዚቃ ቡድን፣ እነ ላከው መንዛ፣ እነ ጥምረት፣ እነ አንድነትና ጋፔ የደሴ ውበት ነበሩ። ዛሬ ወሎ ባህል አምባ ጭር ሲል እንደምን ዝም አሉ? ያሉትንም እያመሰገንን ቀጣይ ደግሞ የጠፋው የደሴ ጥበብ ዳግም እንደሚመለስ ተስፋ እናደርጋለን። መላው የደሴ ሕዝብ ጥበብ አፍቃሪ ይህንን ሐሳብ ልናበረታታ ይገባል።